ወንድ መሆን ማለት ዝም ብሎ መኖር ማለት አይደለም። ወንድ መሆን ማለት ኃላፊነት መሸከም፣ በትዕግስት መፈተንና አንዳንዴ ደግሞ ዓለምን ብቻ መጋፈጥ ማለት ነው። ብዙ ጊዜ እንግዲህ ፊልሞችን የምናየው ለመዝናናት ነው። ነገር ግን አንዳንድ ታሪኮች ልክ እንደ መስታወት ራሳችንን ሊያስመለክቱን ይችላሉ። በህይወት ማዕበል ውስጥ ስንናወጥ፣ አቅጣጫ ሲጠፋብን፣ እኔ ማን ነኝ ብለን ስንጠይቅ መልስ የሚሆነን ድንቅ ስራዎች ተሰርተውልናል። ዛሬ ዝም ብዬ ፊልም አልተረክላችሁም። ዛሬ የምናየው እያንዳንዱ ወንድ በህይወት ጉዞ ላይ እንደ ስንቅ ሊይዘው የሚገባ ስብናን የሚገነቡን በውስጣቸው እጅግ ጀግንነትን የሚቀሰቅሱ 10 ልዩ ፊልሞችን እጋብዛችኋለሁ። ከአንድ አዛውንት የይቅርታ ጉዞ እስከ አንድ ተራራ የናደ ሰው ታሪክ እንመለከታለን። ወንድነት በጡንቻ ሳይሆን በልብ ጥንካሬ እንደሚለካ የሚያሳዩና የሚያስተምሩ ናቸው። ታዲያ ተዘጋጅታችኋል? ከዝርዝሩ መጨረሻ ላይ ደግሞ የምናየው አንደኛው ፊልም ምናልባት የህይወታችሁን አመለካከት ሙሉ ለሙሉ ሊቀየረው እንደሚችል እርግጠኛ ነኝ። ወደ ዝርዝሩ ከመግባታችን በፊት ግን የዛሬ ቪዲዮ ከመጀመራችን በፊት እንደተለመደው ይህ ቪዲዮን ላይክ በማድረግ ጀምሩ። ለዚህ ቻናል ደግሞ አዲስ ከሆናችሁ ቤተሰብ ለመሆን ሰብስክራይብ ማድረጋችሁ እንዳትረሱ። አሁን ወደ ፊልሞቹ እናቅና። በ10ኛ ደረጃ ላይ እንግዲህ የምናየው ይህ ፊልም የፈረንሳይ ፊልም ነው። ፒያራ ስለተባለ አንድ ወጣት የላም አርቢ ገበሬ ይተርካል። ፒያራ እንግዲህ ለእንስሳቶች ያለው ፍቅር፣ ቁርጠኝነት ጥልቅ ነው። ነገር ግን በአካባቢ የሚገኙ ከብቶች በበሽታ መጠቃት ይጀምራሉ። ፒያራ የራሱን መንጋ ለማዳን ሲል ከህግና ከህሊናው ጋር በሚጋጭበት ሁኔታ ከባድ ውሳኔዎችን ይወስናል። ፊልሙም አንድ ወንድ ለሙያው፣ ለቤተሰቡ ያለውን ጽናት እንዲሁም ብቸኝነትና ጭንቀት ውስጥ የሆኑ ነገሮችን የመቆጣጠር ብቃትን ይፈትሻል። ከዚህ ፊልም ላይ ምን እንማራለን ካላችሁ እንግዲህ አንዳንዴ በህይወት ውስጥ ምርጫ የሌለን የሚመስሉ ብዙ ነገሮችን ሊገጥሙን ይችላሉ። በዚህ ሰዓት እንግዲህ የምንወስደው ውሳኔ ዋጋ ሊያስከፍለን እንደሚችልና ፊልሙ አንድ ወንድ የኃላፊነት ከባድነትን፣ ብቸኝነትን እንዴት እንደሚሸከም እና ለሚወዳቸው ነገሮች ሰዎች ምን ያህል መስዋዕት እንደሚወስዱ የሚያሳይ ምርጥ ፊልም ነው። እርግጠኛ ነኝ ትወዱታላችሁ። ይህ ፊልም እንግዲህ የኤል መጽሔት ዋና አዘጋጅ የነበረው የዣን ዶሚክ እውነተኛ ታሪክ ነው። በድንገተኛ ህመም እንግዲህ ምክንያት መላ ሰውነቱ ፓራላይዝድ ይሆናል። ከመላ አካላት ውስጥ ሊንቀሳቀስ የሚችል የግራ አይኑ ብቻ ነበር። በዚህ በአንድ አይኑ ጥቅሻ ብቻ ሙሉ ለሙሉ መጽሐፎችን ሲጽፍ እናያለን። ፊልሙ ወንድነት አካላዊ ጥንካሬ ሳይሆን በማንኛውም ሁኔታ ውስጥ የማይሰበር የአእምሮ ነፃነት ካለን የትም ቦታ እንደምንደርስ የሚያሳይ ፊልም ነው። ታዲያ ከዚህ ፊልም ላይ ልንማረው የሚገባው ነገር አካላዊ ብርታት፣ ሀብት፣ ስልጣን በአንድ ጀንበር ሊጠፋ እንደሚችልና ያኔ የሚተርፈው የአእምሮ ጥንካሬ ብቻ እንደሆነ የሚያስረዳ ነው። ይህ ፊልም እንግዲህ ተስፋ አለመቁረጥን ማለትም ደግሞ ይሄ የሆነ ነገርን ካሰብን እስከ መጨረሻው መሄድ እንዳለብን የሚያስረዳ ፊልም ነው። በጣም ትወዱታላችሁ። ይህ ፊልም ደግሞ የምናየው ማሊክ የተባለ ወጣት ወደ እስር ቤት ይገባል። እዚህ ውስጥ እንግዲህ ምንም የሚያውቀው ነገር አልነበረም ወይ ደግሞ የማያውቃቸው ሰዎች አልነበረም። ታዲያ በሁለት ኃይሎች ቡድን መካከል ተይዞ ህይወቱን በሙሉ ለማዳን ሲል እጅግ አደገኛ ስራዎችን ሲሰራ ታያላችሁ። ፊልሙ እንደ ወንድ ከዜሮ ተነስቶ በአስቸጋሪ ሁኔታዎች ውስጥ በብልሃት እንዴት ራሱን እንደሚያልፍ እንዴት እንደሚገነባ ራሱን የሚያሳይ ፊልም ነው። ዕውቀትና ትዕግስትን ከጥርጣሬና ከጉልበት በላይ ዋጋ እንዳላቸው የሚያሳይ ፊልም ነው። በጣም ድንቅ ፊልም ነው። እኔ በጣም የምወደው ፊልም ነው። ከዚህ ፊልም ላይ ዋናው ልትማሩት የሚገባው ትልቁ መሳሪያ አእምሮ እንደሆነ በደንብ የሚያስረዳ ፊልም ነው። እርግጠኛ ነኝ ትወዱታላችሁ። ወደ ቀጣዩ እናምራ። ይህ ፊልም እንግዲህ የህንድ ፊልም ነው። በወጣትነት በአዋቂነት መካከል ስላለው ግጭት በደንብ አድርጎ የሚያሳይ ፊልም ነው። ሮሃን የተባለ ወጣት እንግዲህ ከ8 ዓመት በኋላ ወደ ቤቱ ሲመለስ አባቱ በጣም ጨካኝና ልጁን እና ህልሙን እንዳይኖር አድርጎ ሲያሰቃየው ታያላችሁ። ሮሃን እንግዲህ ጸሐፊ መሆን ነበር የሚፈልገው። አባቱ ግን በፋብሪካ ውስጥ እንዲሰራ ያስገድደዋል። ፊልሙ አንድ ወንድ በቃ ራሱ ማንነቱን ለመፈለግ የራሱን መንገድ ለመቀየር ሲጥር የሚያሳይ ፊልም ነው። በጣም ትወዱታላችሁ። አስደናቂ ሁኔታም በዚህ ፊልም ላይ ይፈጠራል። መጨረሻ ላይ ታዩታላችሁ ብዬ አስባለሁ። ፊልሙ ላይ ከዚህ ፊልም ላይ ዋና እንድትማሩት የሚያስፈልገው አሪያ ወይም ደግሞ አባትነት ወይም ደግሞ መሪነት ትክክል ሳይሆን ሲቀር ወንድ ልጅ ራሱን ችሎ ለመቆም ግዴታ እንዳለበት የሚያሳይ ነው። ምክንያቱም መሪው ከተበላሸ ግዴታ ራስን መምራት እንዳለብን የሚያሳይ ፊልም ነው። በጣም ትወዱታላችሁ። ወደ ቀጣይ ክፍል እናምራ።
ስድስተኛው እንግዲህ የምናየው በኮሪያ ጦርነት ወቅት ሁለት ወንድማማቾች ሳይወዱ በግዳቸው ውትድርና ይላካሉ። ታላቅ ወንድምና ታናሽ ወንድም ናቸው። ከጦርነቱ ግንባር እንግዲህ ለማስወጣት ታላቅየው ታናሽ ወንድሙን ይዞ የማይከፍለው መስዋዕትነት የለም። በጣም ትወዱታላችሁ ፊልሙ። በተለይ ጀግንነት፣ ወንድምነት ለማየት በደንብ ተመራጭ የሆነ ፊልም ነው። ፊልሙ በጦርነት መሀል ያለውን የወንድማማቾችን ፍቅር፣ መስዋዕትነት በደንብ የሚታይ ነገር። ከዚህ ፊልም ላይ ግን ዋና እንድትማሩት የሚያስፈልገው ነገር የመጠበቅ ብቃት ወይም ደግሞ የመታገስን ብቃት ታያላችሁ። የመስዋዕትነትን ዋጋ ታያላችሁ። አንድ ወንድ ለሚወዳቸው ሰዎች ቤተሰቦቻቸው ሆነ ወንድሞቹ፣ ፍቅረኞቹ ብቻ በሆነ ለሚወዳቸው ሰዎች ያለውን ጥንካሬ በደንብ ታዩታላችሁ። ይሄ አይደለም ወንድ ሴቶች እንድታዩትም ሪከመንድ ማድረገው ፊልም ነው። አምስተኛው የምናየው እንግዲህ እውነተኛ ታሪክ ላይ የተመሰረተ ነው። ይህ ፊልም እንግዲህ በ1980ዎቹ አካባቢ በደቡብ ኮሪያ በተከሰተው ህዝባዊ አመጽ ወቅት የሲኦ ታክሲ ሹፌር ነበረ። አንድን የጀርመን ጋዜጠኛ ወደ አመጹ ቀጠና ይዞ ስለተጓዘና እዛ ቦታ ላይ የተፈጠረውን ነገር ሲያይ፣ በተለይ ደግሞ መጀመሪያ ላይ ለገንዘብ ብሎ ይሄዳል። ጉዞ ግን መጀመሪያ ላይ እንደነበረው አይሆንም። ሹፌሩ በመሃል የሚገጥመው እያንዳንዱ ነገሮች ፕላስ ደግሞ ለእውነት ሲቆም ታያላችሁ። በጣም ተወዱታላችሁ ይህን ፊልም። በዚህ ፊልም ላይ ዋናው ልትማሩት የሚገባው ትክክለኛው ጀግንነት የሚመጣው ትክክለኛ ውሳኔ ከመስጠት ነው የሚባለውን አይዲያ በደንብ ያንጸባርቃል። ፊልሙ ለአንድ ወንድ የህሊና ጥሪ ከግል ጥቅም ጋር ያለው ወይም ደግሞ ከገንዘብ ጋር ያለውን ልዩነት በደንብ የሚያሳይ ነው። በተለይ ሀቀኛ ለሆኑ ሰዎች የሚመረጥ ፊልም ነው። በእርግጠኝነት ተወዱታላችሁ። ይህ ፊልም ትንሽ ፈታ የሚያደርግ ነው። ዋልተር የተባለ አይናፋር ልጅ አለ። ሁለት ደግሞ ግልፍተኛ በጣም ጋንግ የሆኑ አጎቶች አሉት። ወደዛ አጎቶቹ ዘንድ እንዲኖር ይላካል። ከዛ ወዲያ እንግዲህ እነዚህ አዛውንቶች በወጣትነታቸው የነበራቸው ሚስጥራዊ ህይወትና ጀግንነት ለልጁ አዲስ ህይወት እንዲፈጥር አድርገው ያስተምሩታል። ፊልሙ አንድ ወንድ ልጅ በቃ ከአዋቂዎቹ ጋር የሚማርበትን ሂደት በደንብ ያሳያል። በተለይ ደግሞ በክብርና በጀግንነት ፕላስ ደግሞ የፍቅር ትርጉም ምን እንደሆነ በዋነኝነት የሚያስረዳ ፊልም ነው። በእርግጠኝነት ትወዱታላችሁ። በዚህ ፊልም ላይ ግን በደንብ እንዲያስተምረን የተደረገው ነገር የወንድነት ክብርና እምነት ፊልሙ ላይ በደንብ ታያላችሁ። በተለይ ደግሞ አንድ ወንድ ልጅ አሪያ ወይም ደግሞ ሜንቶሩ ምን ሊሆን ይገባል የሚለውን ነገር በደንብ ግልጽ አድርጎ የሚያሳይ ፊልም ነው። በእርግጠኝነት ትወዱታላችሁ። ቆይ ወደ ሶስተኛው ከመግባታችን በፊት ግን ምን ያህሎቻችሁ ናችሁ ሰብስክራይብ አድርጋችሁ የኔን ቪዲዮ እያያችሁ ያላችሁት? በእርግጠኝነት ሰብስክራይብ ያላደረጋችሁ ብዙዎቻችሁ እንዳላችሁ እርግጠኛ ነኝ። ታዲያ ምን ጠብቃላችሁ? አሁኑኑ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ። አሁን ወደ ሶስተኛው እንግባ። ወደ ሶስተኛው ስንገባ እንግዲህ ቤን የተባለ አባት 6 ልጆቹን ከዘመናዊ ይሄ ማህበረሰብ አግልሎ በጫካ ውስጥ በራሱ ጥበቃ ለማኖር ወይ ደግሞ ትምህርት ለመስጠት ያስብና ቤተሰቦቹን እና ልጆቹን እንደዛ አይነት ሲስተም ውስጥ ይከታል። ነገር ግን ከጫካ ውስጥ ወደ ከተማ እንዲሄዱ የሚያስገድዱ ሁኔታዎች ሲፈጠሩ የሱ ፍልስፍና ከእውነታው ዓለም ጋር ሲጋጭ በደንብ የሚያሳይ ፊልም ነው። ፊልሙ ጥሩ አባት ማለት ምን ማለት ነው የሚል ጥልቅ ጥያቄ ያነሳል። እዚህ ፊልም ላይ ምን ያስተምራናል ካላችሁ የአባትነት ኃላፊነት ወይም ደግሞ መርህ ሰዎችን ምን ያህል ሊጎዳ እንደሚችል አዘሴም ታይም ደግሞ ጥሩ መርህ ያለው አባት ልጆቹን ምን ያህል ሊጠቅም እንደሚችል በደንብ አድርጎ የሚያሳይ ፊልም ነው። በእርግጠኝነት ትወዱታላችሁ። ሁለተኛ ላይ የምናየው ፊልም በጣም የምወደውና ሁል ጊዜ ሳየው ኢሞሽን የሚያደርገኝ ፊልም ነው። የዲሸራን ማንጂ የተባለ ድሃ ገበሬ የሚወዳትን ሚስቱ በተገቢው ሰዓት ሕክምና ባለማግኘቷ ምክንያት ህይወቷ ያልፋል። ለሚስቱ መሞት ምክንያት የሆነው እንግዲህ መንደሩንና ከተማውን የከፈለው ትልቅ ግዙፍ ተራራ ነበረ። ዳሸሪ እንግዲህ ሚስቱን ቢቀብራትም ሌላ ሰው ግን እንዳይጎዳ በማሰብ ያንን ተራራ ብቻውን ምን ልበላችሁ ጠርቦ ለማንሳት ያስባል። ወይ ደግሞ በመዶሻና በቺዝል ምንድነው በመሮ ጠርቦ ተራራው ማንሳት ያስባል። አልፎ ተርፎ ደግሞ ፊልሙ ለ22 ዓመታት የፈጀበትን ይህንን ድንቅ ጉዞ የሚያሳይ ፊልም ነው። በእርግጠኝነት ትወዱታላችሁ። ታዲያ እዚህ ፊልም ላይ በደንብ ልትማሩት የምትችሉት ነገር ትዕግስት፣ ጽናትና የፍቅር መጨረሻን በደንብ ታያላችሁ። አይ ሆፕ በጣም ትወዱታላችሁ። ያያችሁት ደግሞ ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። አንደኛ ደረጃ ላይ እንግዲህ የተቀመጠው ፊልም በግሌ በጣም የምወደው ነው። ይህን ፊልም አይታችሁት በእርግጠኝነት የተጣላችሁት ሰው ካለ ብቻ ያስቀየማችሁት ሰው ካለ እርግጠኛ ነኝ ደውላችሁ ይቅርታ እንደምትሉት እርግጠኛ ነኝ። ፊልሙ ምን እንደሆነ ልንገራችሁ። የአልቬን ስትሬት እውነተኛ ታሪክ ነው። አልቬን እንግዲህ የ73 ዓመት አዛውንት ሲሆን
ታሞ አልጋ ላይ የከረመ ወንድም ነበረው። ተቀያይመው ነበር። ለ10 ዓመታት ተጣልተው ነበር። ታዲያ ወንድሙ ከመሞቱ በፊት እርቅ ለመፍጠር ይፈልጋል። ነገር ግን አልቪን የመንጃ ፈቃድ የለውም። አይኑ ራሱ በደንብ አያይም። አስቡት። ስለዚህ በመቶዎች የሚቆጠር ማይሎች በሳር ማጨጃ ትራክተር ተጉዞ ወንድሙ ጋር ሄዶ ይቅርታ የሚጠይቅበት ፊልም ነው። አልገባችሁ? በጣም ኢሞሽናል የሚያደርግ ፊልም ነው። የሳር መቁረጫ ትራክተር ምን ያህል ስፒድ እንዳለው አስቡት። በጣም አድክም፣ በጣም የሚሰለች አይነት ጉዞ ነው የሚኖረው። እንደዚህ አድርጎ ወንድሙን ይቅርታ ያለበትን ታሪክ በደንብ ታያላችሁ። ታዲያ ይህ ፊልም ኩራትን ሰብሮ ይቅርታ ማለት በቃ መጨረሻ ላይ የሚገኝ ትልቅ ሽልማት እንደሆነ የሚያሳየን። በጣም ተወዱታላችሁ። ከዚህ ፊልም ምን እንማራለን ካላችሁ እንግዲህ ይቅርታ የመጠየቅ ጥበብን በደንብ ታያላችሁ። ስፔሻሊ ለአንድ ወንድ ኩራትን ሰብሮ ካጠፋው ሰው ጋር እርቅን መፍጠር የቤተሰብ ፍቅርን ማደስ ትልቁ የድፍረትና የጀግንነት መገለጫ መሆኑን በደንብ በስሜት የሚናገር ፊልም ነው። በእርግጠኝነት ደግሞ ተወዱታላችሁ። እርግጠኛ ነኝ ይህ ፊልም አይታችሁት ያጠፋ ሰው በዙሪያችሁ ካለ በቃ ይቅርታ የምትሉ ሰው ካለ ይቅርታ እንደምትሉ እርግጠኛ ነኝ። እንግዲህ እነዚህ 10 ፊልሞችን አይተናል። ነገር ግን ትልቁ ታሪክ እዚህ ስክሪን ላይ የምታዩት ሳይሆን እናንተ በየቀኑ የምትኖሩት የራሳችሁ ህይወት ነው። አንድ ነገር ማወቅ አለባችሁ። ወንድ መሆን ማለት ፍጹም መሆን ማለት አይደለም። ስህተት መስራት፣ መውደቅ እና አንዳንዴም ደግሞ ተስፋ መቁረጥ ሊኖር ይችላል። ነገር ግን እውነተኛ ጀግንነት የሚለካው ከወደቅንበት ስንነሳ ነው። ለቤተሰቦቻችን ስንቆም፣ ፕላስ ደግሞ ኩራታችንን ሰብረን ይቅርታ ስንጠይቅ። እስቲ ዛሬ ከጋበዝኳችሁ ፊልሞችስ የትኛው ታሪክ ከእናንተ ህይወት ጋር ተቀራራቢ ሆኖ አገኛችሁት? ወይም ደግሞ በዚህ ዝርዝር ውስጥ መካተት ነበረበት የምትሉት ፊልም ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ይህ ቪዲዮ ከወደዳችሁልኝ ላይክ በማድረግ ድጋፋችሁን ገለጹልኝ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳረሱ። እንደዚህ አይነት የተለያዩ ቪዲዮዎችን መስራት አይቀርምና አበረታቱኝ። በሚቀጥለው ቪዲዮ እስክንገናኝ ድረስ አብሬያችሁ ቆየሁት። አቤል ተሾመ ነበርኩ። በቀጣይ ቪዲዮ እስክንገናኝ ድረስ በጣም ነው የምወዳችሁ። ትመቹኛላችሁ።